عليكم ورحمة الله وبركاته እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ነገሩ ሸበካ ይሰራል ስትሉ የነበራችሁ አሁን ሰርታሴ እንዴት ነው የሚሰራው? ብዙውን ጊዜ ነፃ ብሎ ፍሪ ብሎ ይመጣል፣ ግን ስሞክረው አይሰራልኝም ማለት ነው። ግን እንዴት ነው የሚሰራው የሚለው እስኪ ዛሬ ላሳያችሁ ማለት ነው። እኔ አብዛኛው ጊዜ የምጠቀምባቸው ላሳያችሁ። አሁን ዛሬ 10ኛ ቀን ነው፣ 10ኛ ቀን ሆኖኛል ለተሻገሩ ማለት ነው። እና አንደኛው ይሄ ነው። ይሄ ማለት ነው ኖር የሚለው ማለት ነው። ይሄ ነው ተጠቅመው እና ይሄን አፕሊኬሽን ካወረዳችሁ በኋላ ምትሰሩት አፕዴት ታደርጋላችሁ። እንደዚህ አፕዴት ኮንቴነር አፕዴት ታደርጋላችሁ ማለት ከዛ እዚህ ጋር ምርጫ ትገባላችሁ ማለት ነው። ኦፍ ይላል። ይሄን ኦፍ ማድረግ አለብኝ ለመግባት። ከዛ እንደዚህ ትገባላችሁ። በጣም ብዙ ነው ያለው፣ በተለይ ለኤችቲሲ ማለት ነው። በጣም ብዙ አይነት ምርጫ ነው ያለው። ለምሳሌ ፍሪ የሚለው ማለት ነው። እዚህ ጋር እንመለከት። እዚህ ከ85 ምናምን ብሎ ታውቃ ይጀምራል። ከዛ እንደዚህ እዚህ ድረስ ፍሪ ነው ማለት ነው። እስከ 7 ድረስ ፍሪ ያለው ይሰራል ማለት ነው። ነፃ ነው። ታዲያ እንዴት ነው የሚሰራው? ይሄ ዝም ብሎ ይሰራል ወይ ሲባል አይደለም፣ ዝም ብሎ አይሰራላችሁም። ምን ማድረግ አለባችሁ? ችንን ፍላይት ሞድዋን ማለት ነው የአየር ምልክቷን ማጥፋት ማብራት አለባችሁ። ይሄንን ካላችሁ በኋላ ስታርት የሚለውን ከነካችሁ በኋላ ማለት ነው አፕዴት አድርጋችሁ ትገባላችሁ። ከዛም በኋላ ስታርት የሚለውን ትነኩና ከዛም በኋላ እችን የአየር ምልክቷን 1 2 3 4 ደጋግማችሁ ማጥፋት ማብራት አለባችሁ ማለት ነው። ከዛ ይሄኛው ብዙም አያስቸግርም፣ በራሱ ጊዜ ነው የሚያማርጠው ምርጫ የሚሰጠው ማለት ነው። ላሳያችሁ ፈልጌ ነበር፣ ግን አንዴ ከወጣው ደግሞ ለማለት ለማሰራት ቶሎ እንትን አይልምና ለዛ ነው ማለት ነው። በሌላ እየተጠቀምኩ ስለሆነ ነው አሁን ማለት ነው። እና ምንድነው ማድረግ ያለባችሁ? አንድ ጊዜ ከነካችሁ በኋላ በራሱ ስለሚያስመር ዝም ትሉታላችሁ። በራሱ ዞሮ መርጦ እንትን ይላችኋል ማለት ነው። ከነዚህ የሀገራት ባንዲራዎች መካከል በቃ ሀገራት መካከል በራሱ ጊዜ መርጦ ይሰራል ማለት ነው። ከዛ ከሰራ በኋላ አንዴ 24 ሰዓት ብታስቀምጡት እየገባችሁ አፕዴት ብቻ ነው የምታደርጉት እንደዚህ ማለት ነው። ቢያንስ ከ6 ሰዓት ከዛም ሰዓት በኋላ እየገባችሁ አፕዴት እንደዚህ ታደርጋላችሁ። አሁን ከ6 ሰዓት በኋላ ትገቡና አፕዴት ታደርጋላችሁ እንደዚህ ማለት ነው። አንዱ ይሄ ነው እኔ የምጠቀምበት ማለት ነው፣ ፈጣኑ። ሁለተኛዋ ደግሞ ይቺ ናት። ሁለተኛዋ አሁን እየተጠቀምኩባት ነው ያለሁት። ቆይ አንዴ፣ ይቺ ናት ማለት ነው። ያው እንዴት እንደሚወርድ ታውቃላችሁ። ከዛ ላሳጥረው ብዬ ነው። ይችንም እንደዚህ ታወርዱና አፕዴት ታደርጋላችሁ። አፕዴት ካደረጋችሁ በኋላ ከዚህ እንትን ትናኩና ትገቡና ፍሪ የሚል አለ ነፃ ማለት ነው። እዛ ታመረጣላችሁ ልክ እኔ ከምጠቀምበት ላይ ማለት ነው። ለምሳሌ ምን ይላልኛ አውሮፕላን ሞድ ኦፍ ኦን ይላል አይደለ? እስከ 7 ጊዜ ማለት ነው ኦን፣ ወይም እስከ 10 ጊዜ ቢሆን በቃ ኦን ኦፍ ታደርጉታላችሁ። ታበራላችሁ፣ ታጠፋላችሁ፣ ታበራላችሁ፣ ታጠፋላችሁ ማለት ነው። ከዛ ይሰራል ማለት ሳትፈጥኑ ነው እያያችሁ ማለት ነው። አንዴ ካጠፋችሁ ለምሳሌ እችን የአየር ምልክቷን አንዴ ካጠፋችኋት ተመልሳችሁ እንደገና ታበራላችሁ ማለት ነው። ለምን እንዲሁም ዝም ብዬ ለእናንተ ስል አላደርግም። ያኔ አብርቻ አላጠፋውም ወይም ለምን አላበራው? ቆይ ለነገሩ በሁለተኛ ዙር እመጣለሁ።